በምድራችን በአገራችን በኢትዮጵያ ላይ እግዚአብሔር ሆይ በሆሳዕና ከተማ በሀዲያ ዞን በማዕከላዊ ኢትዮጵያ እግዚአብሔር ሆይ ያዘንክብንን ኃጢአት ያዘንክብንን እግዚአብሔር መተላለፍና ድካም ዛሬ ይቅር እንድትለን ዛሬ እኔና ሕዝቤ እኔና ቤቴ ይኸው ከፊት መጥተናል። ይቅር በለን ጌታ ሆይ፣ ፊት እናፍቀናል ጌታ ሆይ። አንተን በልምድ በድለናል ጌታ ሆይ። በአግሎት ስም አንተን በድለናል ጌታ ሆይ። በጸጋ ስም አንተን በድለናል ጌታ ሆይ። የእኛን እግዚአብሔር አምላክና አባት ሆይ አንተ የነገርከን ሳይሆን የልባችንን ሐሳብ አገልግለናል። እግዚአብሔር ሆይ ይቅር በለን እግዚአብሔር። ዛሬ ማረን ለቤተ ክርስቲያናት፣ ዛሬ ማረን ለአገልጋዮቻችን፣ ዛሬ ማራት በኢየሱስ ስም ለምድራችን። ዛሬ ምሕረትን እናፍቃለን ጌታ ሆይ። ህልውና በዚህ ሜዳ እንዲገለጥ፣ መገኘት በዚህ ሜዳ እንዲገለጥ እግዚአብሔር ሆይ ፊትህ እናፈቅን በዚህ ዘመን እግዚአብሔር ሆይ በኢየሱስ ስም መንፈስ በኃይል እንዲገለጥ፣ መንፈስ በኃይል እንዲመጣ፣ መንፈስ በኃይል እንዲሰራ፣ መንፈስ እስራትን እንዲበጥስ፣ መንፈስ ቋጠሮን እንዲፈታ፣ መንፈስ እንቆቅልሽን እንዲፈታ፣ መንፈስ በኃይል እንዲመላለስ መንፈስ ቅዱስ ለአንተ ሰጣን። እባክህ ኃጢአታችን እንዳይጋርድብህ፣ እንዳትመጣ ኃጢአታችን እንዳይከለክልብህ ዛሬ ኃጢአታችን በኢየሱስ ክርስቶስ ደም ይሰራይ። በኢየሱስ ስም ይቅር ይባል፣ በኢየሱስ ስም ይቅር ይባል። የምድራችንን ኃጢአት የነገሥታቶችን ኃጢአት፣ የፖለቲካ መሪዎቻችን ኃጢአት፣ የቤተክርስቲያን መሪዎቻችን ኃጢአት፣ የአገልጋዮቻችን ኃጢአት፣ የቢዝነስ ማኖችን ኃጢአት እግዚአብሔር አምላክና አባቴ በየማዕከሉ ያሉ መሪዎቻችን ኃጢአት እግዚአብሔር በምድራችን ላይ በኢየሱስ ክርስቶስ ስም እግዚአብሔር ሆይ የሁላችንንም ድካም መተላለፍ በኢየሱስ ስም ይቅር። ለምድራችን ማረን፣ ለምድራችን ማረን። ለወንድሞቻችን ይቅር በለን፣ ለእህቶቻችን ይቅር በለን፣ ለአባቶቼ ለእናቶቼ ይቅር በለን። እግዚአብሔር ሆይ በኢየሱስ ስም አንተን በደልን፣ አንተን አሳዘንን ጌታ ሆይ እባክህ ዛሬ በኢየሱስ ስም ታሪካችን ይቀየር። በእውነት ኃጢአተኝነታችን በኢየሱስ ስም ከኛ ላይ ይሂድ። ልምዳችን በኢየሱስ ስም ይቀየር። እባክህ በኢየሱስ ስም ልምዳችን ይቀየር። የምር ዛሬ ከአንተ ጋር መታረቅ ይሁንልን። በኢየሱስ ስም የሚያስጨክን መንፈስ፣ የሚቀይርብን መንፈስ፣ የሚለውጥብን መንፈስ እግዚአብሔር ሆይ የመንፈስ ቅዱስ ኃይል ጽኑ የሚያደርግ የሚያጸና መንፈስ፣ በክብር የሚያቆም መንፈስ እግዚአብሔር ሆይ ዛሬ በምድራችን ለውጥ የሚያመጣ መንፈስ፣ የሚቀይረን መንፈስ፣ የሚለውጠን መንፈስ፣ ሁለንተናችንን የሚቀይር መንፈስ ዛሬ በመካከላችን እንዲያልፍ በኢየሱስ ስም ጸለይን። መንፈስ ቅዱስ ተመላለስ እባክህ፣ በኢየሱስ ስም ተመላለስ። ለተቸገሩ ሰዎች እግዚአብሔር ሆይ በተለያዩ ችግርና ሕመም ውስጥ ላሉባቸው ሰዎች እግዚአብሔር ሆይ በተለያዩ ጫና ውስጥ ገብተው ላሉባቸው ሰዎች እግዚአብሔር ሆይ ተይዘው ላሉ ሰዎች በኢየሱስ ስም ነፃነትን የሚያውጅ የመንፈስ ኃይል በመካከላችን እንዲያልፍ፣ በሜዳችን እንዲያልፍ፣ በዚህ ሰሞን ላይ ዝናብን እንዲያወርድ፣ ኃይል እንዲያልፍ፣ ነፃ የሚያወጣ ኃይል፣ ነፃ የሚያወጣ ኃይል፣ ነፃ የሚያወጣ ኃይል፣ የመንፈስ ኃይል፣ ነፃ የሚያወጣ ኃይል፣ ነፃ የሚያወጣ ኃይል፣ የምር አንተ ልጆች የሚያደርግ በእውነት ልጆች የሚያደርግ የምር የሚያነጻ ኃይል፣ የሚያነጻ ኃይል፣ የሚያነጻ ኃይል፣ ኃይል በዚህ ሜዳ ላይ ይገለጥ። በኢየሱስም ኃይል ይገለጥ። ኃጢአታችን በኢየሱስም በደም ይደምሰስ። በኢየሱስ ደም ኃጢአታችን ይደምሰስ። ለምድራችን ይቅር በላት፣ ለነገሥታቶች ይቅር በላቸው፣ ለሀገራችን ለኢትዮጵያ ይቅር በላት። እግዚአብሔር ይባርካችሁ። ታያላችሁ። እኔ አንድ ጉድ አጋኝ በእውነት አሳያችኋለሁ። እግዚአብሔር የተናገረኝ ነገር አለ። በዚህ ሰሞን ላይ ሁላችንም ዛሬ እናነባለን ወይም በእግዚአብሔር ፊት እንቀርባለን። እግዚአብሔር ታላላቅ ታይቶ የማይታወቀውን እንግዳ የሆነ አነጋጋሪ ነገርን እግዚአብሔር በዚህ ምድር ላይ ሲፈጽምና ሲያደርግ በዓይኖቻችን እናያለን። አረ ኢየሱስ ጌታ ነው። ዛሬ እናነባለን። እኔ ልንገራችሁ፣ የተቀመጣችሁ ሰዎች እዛ ተራራ ላይ የተቀመጣችሁ ሰዎች ምናልባት በሕመም ኬዝ ካልሆነ በስተቀር ምናልባት መተን እዚህ እንበረከካለን በእግዚአብሔር ፊት። በእግዚአብሔር ፊት የሚጓረዱ ሰዎች ከፍ ይላሉ፣ ይከብራሉ፣ ለውጥ ያመጣሉ። የነገሥታትን በእውነት ነው ነገሥታትን፣ አገርን፣ ጠቅላላ አገራችንን ኢትዮጵያን፣ ነገሥታትን፣ ሕዝባችንን ያስጨነቃ ነገር መፍትሄ ያመጣሉ። ዛሬ እስኪ እንበርከክ እንበል በእግዚአብሔር ፊት እያነባን እንጸልይ፣ ንስሐ እየገባን ከጌታ ጋር እየተስማማን። እኔ በሰሞኑ የሚሆነውን ነገር አሳያቸዋለሁ፣ እነግራቸዋለሁ። እንደ እግዚአብሔር የተቀባ ሰው
በእውነት እንደ እግዚአብሔር ሰው እንደ እግዚአብሔር ነቢይ ይናገራለሁ። በሰሞኑ እግዚአብሔር ታይቶ የማይታወቀውን እንግዳ የሆነውን ነገር አዳዲስ ነገሮችን በዚህ ሜዳ ላይ እግዚአብሔር ስራታ ያላችሁ። አረ ኢየሱስ ጌታ ነው። ሃሌሉያ። አዲስ ነገርን ያደርጋል እግዚአብሔር። ታላላቅ ነገርን ይሰራል እግዚአብሔር። ቀንበር ይሰብራል እግዚአብሔር። በዚህ ሰሞን ላይ እግዚአብሔር በትልቅ ኃይል ይገናኛችኋል። ካላችሁበት ነገር ነፃ ያደርጋል። ምድሩን ያናውጣል። እኛን እስከዛሬ ከቦ ያለውን ችግሮቻችንን ከኛ ላይ ያነሳል። ከምድራችን ላይ ጥያቄውን ያነሳል፣ ችግሩን ያነሳል። እስኪ እንበርከክ ብለን ልቦቻችንን ሰብረን እግዚአብሔር ፊት እንጸልያለን። የጸሎት ጊዜ ይሆናል። ወረድ በሉ። ጌታ ይባርካችሁ። ታያላችሁ። የምትናፍቁትን ጌታ ዛሬ ትገናኛላችሁ። የምትፈልጉትን ጌታ፣ ለቤታችሁ የምትፈልጉትን ጌታ፣ ለሕይወታችሁ የምትፈልጉትን ጌታ፣ ለነገሮቻችሁ የምትፈልጉትን ጌታ እባክህ በጌታ በኢየሱስ ማራን። እስኪ አንዴ ማራን በሉት። እስኪ ሁላችሁም ተናገሩ። አንዴ ማራን በሉ። እግዚአብሔር ሆይ በሉ። በልጅ በኢየሱስ ስም በሉ። ዛሬ ማራ ይበሉ። እስኪ እንደገና ማራ ይበሉ። እንደገና ይቅር በል። ይቅር በለኝ በሉ። ተቀበለኝ በሉ። እግዚአብሔር ሆይ ዛሬ እንጸልያለን። ይህንን ድንቅ ጊዜ ስለሰጠሃን፣ በመካከላችን በመመላለስ ስላስደነቅከን፣ አንተ ደግሞ ምር ያለው ይቅር ብያለሁ ስላልከን ክብር ላንተ ይሁን። ለዚህ ጌታ